ዓመቱ 1944 ነው። የ16 ዓመቷ ኤዲት የወደፊት ህልሟ የሆነውን የባሌ ዳንስ መድረኮችንና የኦሎምፒክ የጂምናስቲክ ውድድሮችን በሐሳቧ እያሰላሰለች ነበር። ዓለም በጦርነት እየታመሰች ቢሆንም በዚያች ምሽት በቤታቸው ውስጥ የነበረው ሰላም ሁልጊዜ የሚቀጥል ይመስል ነበር። ነገር ግን ጎህ ሳይቀድ በድንገት ያ ሰላም በኃይለኛ የበር ማንኳኳት ተሰበረ። ጩኸቱ ተራ ማንኳኳት አልነበረም። የቤቱ በር በናዚ ወታደሮች ቦት ጫማ ሲደበደብ ግድግዳው ይንቀጠቀጥ ነበር። አይሁዶች ውጡ አሁኑኑ የሚለው ትዕዛዝ ቤቱን ወረረው። ኤዲትና ቤተሰቧ ለዓመታት የገነቡት ሕይወት፣ የሰበሰቧቸው ትዝታዎችና የወደፊት ተስፋቸው በአንድ ጀንበር እንደ ጨው ቀለጠ። ኤዲት እናቷና አባቷ ተገፍተው ወደ አንድ ጠባብ የጭነት ባቡር ውስጥ ተወረወሩ። ባቡሩ ለከብት ማጓጓዣነት የተሰራ ነበር። በመቶዎች የሚቆጠሩ ሰዎች ትንፋሽ በሚያጥር በዚያ ጠባብ ክፍል ውስጥ ለቀናት ተቆለፈባቸው። ውሃ የለም፣ ምግብ የለም፣ ንጽህናም የለም። በዚያ ጭልምልም ባለ ባቡር ውስጥ ሰዎች በፍርሃት ሲያለቅሱና ተስፋ ሲቆርጡ ኤዲት በድንጋጤ ተውጣ እናቷን አጥብቃ ያዘቻት። በዚያች ቅስበት እናቷ የኤዲትን ፊት በመዳፏ ይዛ ድምጿ ሳይንቀጠቀጥ ለኤዲት ሕይወት ትልቅ ተስፋ የሰነቀውን ቃል እንዲህ ስትል ተናገረቻት። ኤዲት ልጄ፣ ወዴት እንደሚወስዱንና የት እንደምንሄድ አላውቅም። ሁሉንም ነገር ሊቀሙሽ ግን ይችላሉ፣ ልብስሽን፣ ጌጣጌጥሽንና ነፃነትሽን። ነገር ግን አንድ ነገር ሊቀሙሽ እንደማይችሉ እወቂ። እሱም እዚህ አይምሮሽ ውስጥ የምታስቢው ነገር ነው አለቻት። ያቺ ቃል ለኤዲት በዚያ ጨለማ ባቡር ውስጥ የበራችላት ብቸኛ ሻማ ነበረች። ኤዲት በውጭዋ እስረኛ ብትሆንም በውስጧ ግን ማንም የማይነካው የግል ዓለም እንዳላት ለመጀመሪያ ጊዜ የተገነዘበችው በዚሁ የጨለማ ወረራ ወቅት ነበር። ባቡሩ ሲቆም በሩ በኃይል ተከፈተ። የኤዲት አይኖች በብርሃኑ ታወሩ። በሩቅ ኦሽዊትዝ የሚል ጽሑፍ የሚታይ ቢሆንም ያ ቦታ ምን እንደሆነ ግን ገና አልገባትም ነበር። የውሻ ጩኸት፣ የወታደሮች ፉጨት፣ ግራጫ ሰማይ፣ የሽቦ አጥሮች፣ በየቦታው የሚጮኹ ወታደሮችና የሰዎች ሰቆቃ አየሩን ሞልቶታል። መሬቱ በጭቃ ተሸፍኗል። ኤዲትና እናቷ እጅ ለእጅ ተያይዘው በሚንቀጠቀጥ እርምጃ ወደፊት ይራመዳሉ። ከፊት ለፊታቸው አንድ ሰው ቆሟል። ግርማ ሞገስ ያለው፣ የወታደር ልብሱ በንጽህና የተጠበቀና ፊቱ ላይ ምንም አይነት ስሜት የማይታይበት ሰው ነበር። ይህ ሰው ዶክተር ጆሴፍ ሜንጌሌ ይባላል። እስረኞቹ የሞት መልአክ the angel of death ብለው ይጠሩታል። በእጁ የያዘውን ዱላ ወደ ግራ ወይም ወደ ቀኝ እያመላከተ የአንድን ሰው የሕይወት ዕጣ ፈንታ በአንድ ሰከንድ ውስጥ ይወስናል። ወታደሮቹ ሰዎቹን በሁለት ረድፍ እንዲቆሙ አዘዙ። በኋላም የኤዲትና የእናቷ ተራ ደረሰ። ሜንጌሌ ኤዲትን ትክ ብሎ ተመለከታት። ወጣትነቷንና ጥንካሬዋን አስተዋለ። ከዚያም ወደ እናቷ ዞር አለ። በዚያች ሰከንድ ሜንጌሌ ኤዲትን አንድ ጥያቄ ጠየቃት። ይህች ሴት እናትሽ ናት ወይስ እህትሽ ብሎ። ኤዲት በንጽህናና በየዋህነት መለሰች፣ እናቴ ናት ስትል። ያቺ ቃል ለኤዲት ሕይወት ሙሉ ጸጸት ሆና ትቀጥላለች ብላ ግን በዚያን ጊዜ አላሰበችም ነበር። ሜንጌሌ ዱላውን ወደ ግራ አመለከተ፣ እናቷ ወደዚያ እንድትሄድ ማለት ነው። ኤዲትን ደግሞ ወደ ቀኝ ገፋት። ኤዲት ደንግጣ እናቷን ለመከተል ስትሞክር ሜንጌሌ ያዛትና በብርድ ድምፅ እንዲህ አላት፣ አይዞሽ እናትሽ ገላዋን ታጥባ በቅርቡ ትመጣለች አላት። አባቷን ደግሞ ወደ ወንዶች ረድፍ ሲወስዱት ኤዲትና እናቷ በሰዎች መሃል እርስ በርስ እየተፈላለጉ እጃቸውን እያወዛወዙ ለመጨረሻ ጊዜ ተለያዩ። ያ የመጨረሻ እይታቸው ነበር። ያ የድንገተኛ ጨለማ ወረራ ኤዲትን ከቤቷ ከህልሟና ከቤተሰቧ የነጠላት የመጀመሪያው እርምጃ ነበር። ኤዲት ወደ እስረኞች ክፍል ከተወሰደች በኋላ በሩቅ ከሚታዩ ትላልቅ የጭስ ማውጫዎች ጥቁርና ወፍራም ጭስ ሲወጣ ትመለከታለች። አንድን እስረኛ ጠጋ ብላ እናቴ መቼ ነው የምትመጣው? ገላዋን ታጥባ ትመጣለች ተብያለሁ ብላ ጠየቀቻት። እስረኛዋ ሴት በጭካኔ ወደ ጭሱ እያመላከተች እንዲህ አለቻት፣ እዚያ የሚታየውን ጭስ ትመለከቻለሽ? እናትሽ አሁን እዚያ ውስጥ እየተቃጠለች ነው ብላ እናቷን በተስፋ ስትጠባበቅ ለነበረችው ሕፃን ልቧን የሰበረውን አሰቃቂ እውነታ ነገረቻት። በዚያች ሰከንድ የኤዲት ዓለም ተሰባበረ። እናቴ ናት ከምል ምን አለ እህቴ ናት ብዬ ቢሆን ኖሮ እናቴ ተተርፍ ነበር የሚለው ጥያቄና ሐሳብ ልቧ ውስጥ እንደ እሳት ይለበልባት ጀመር። ሜንጌሌ እናቷን ወደ ጋዝ ክፍል የላካት ዕድሜዋ ስለገፋ ለሥራ አትሆንም ብሎ በማሰቡ ነበር። ኤዲት በገሃነም ደጃፍ ላይ ቆማለች። እናቷን አታለች። አባቷ ተለይቷታል። ይኑር ይሙት አታውቅም። የነገ ተስፋዋ ጨልሟል።
ከዚህ አሰቃቂ ስፍራ በሕይወት ተርፋ ትውጣ አትውጣ እርግጠኛም አይደለችም። ነገር ግን በዚያ ስቃይ ውስጥ ሆና እናቷ በባቡር ውስጥ የነገረቻትን ቃል ማስታወስ ጀመረች። አይምሮሽን ማንም ሊቀማሽ አይችልም የሚለውን። አሁን እቺ ቃል መፈከሪያ ብቻ ሳትሆን በሕይወት የመተርፊያ ብቸኛ መሳሪያ መሆን አለባት። ታዲያ እናቷን ባጣችበት በዚያው መራር ምሽት ኤዲት በድንጋጤና በለቅሶ ውስጥ ሆና ከሌሎች እስረኞች ጋር በጠባብ ክፍል ውስጥ ተኝታ ሳለች በድንገት በሩ በኃይል ብርግድ ብሎ ተከፈተ። ዶክተር ሜንጌሌ ከታጀቡ ወታደሮች ጋር ወደ ክፍሉ ዘልቆ ገባ። ሜንጌሌ ለጥበብና ለሙዚቃ ልዩ ፍቅር ነበረው። ነገር ግን ይህ ፍቅሩ ከጨካኝነቱ ጋር ተደምሮ እስረኞችን ለራሱ መዝናኛነት እንዲጠቀምባቸው አድርጎታል። እዚህ ክፍል ውስጥ ዳንሰኛ አለች ተብያለሁ አለ ሜንጌሌ። የኤዲት ጓደኞች በፍርሃት እየተንቀጠቀጡ እሷ ላይ አመለከቱ። ኤዲት ተገፋችና ወደፊት ወጣች። ገዳዩ ፊትም ቆመች። ሜንጌሌ ወንበር ስቦ ተቀመጠ። ከዚያም ወታደሮቹ ሙዚቃ እንዲከፍቱ አዘዘ። በመቀጠልም እንዲህ አለ፣ ደንሽልኝ አሁኑኑ አላት። ኤዲት ቆማለች። እግሮቿ በብርድ ደንዝዘዋል። ሆዷ በረሃብ ተጣብቋል። በረዶ የክፍሉን ወለል ቀዝቃዛ አድርጎታል። ከሁሉ በላይ ግን እናቴን የገደለው ሰው እዚህ ፊት ለፊት ተቀምጦ ደንሽልኝ ይለኛል የሚለው ሐሳብ ጭንቅላቷን ሊያፈርሰው ደረሰ። ነገር ግን ምንም ማድረግ እንደማትችል አሰበች። በዚያው ቅስፈትም የእናቷ ቃል በጆሮዋ ላይ አቃጨለ። ማንም ሊቀማሽ የማይችለው ነገር አይምሮሽ ውስጥ የምታስቢው ነው የሚለው። ኤዲት አይኖቿን ጨፈነች፣ ዳንሷን ጀመረች። ነገር ግን በዚያች ሰዓት ኦሾዊትስ እስር ቤት ውስጥ አልነበረችም። በሐሳቧ ራሷን በቡዳፔስት ትልቅ የኦፔራ መድረክ ላይ አደረገች። በጆሮዋ የሚሰማው የናዚዎች ጫማ ኮቴ ሳይሆን ቲቻይኮቭስኪ የሮሚዮና ጁልየት ዜማ ነበር። ራሷን እንደ ጁልየት አድርጋ መደነስ ጀመረች። ኤዲት ስትደንስ ሰውነቷ መሬት የሚነካ አይመስልም ነበር። የምትደንሰው ለሜንጌሌ ሳይሆን ለራሷ ነፃነት ነበር። እያንዳንዱ የእጅ እንቅስቃሴ፣ እያንዳንዱ ዝላይ አልሸነፍም የሚል መልእክት ነበረው። ሜንጌሌ ትኩር ብሎ ይመለከታታል። በዚህ ሰዓት ኤዲት የሙት ካምፑን አጥር ጥሳ ወጥታለች። ሰውነቷ እስረኛ ቢሆንም ነፍሷ ግን በመድረክ ላይ ትበር ነበር። ዳንሷን ስትጨርስ ክፍል ውስጥ ዝምታ ሰፈነ። ሜንጌሌ ተገርሞ ነበር። ለካ አንቺ ጎበዝ ነሽ በሚል ስሜት አንድ ቁራጭ ዳቦ ወረወረላት። ያቺ ዳቦ በኦሾዊትስ እስር ቤት ውስጥ ከወርቅ በላይ ዋጋ ነበራት። ኤዲት ያንን ዳቦ ይዛ ወደ ቦታዋ ተመለሰች። ነገር ግን ለብቻዋ አልበላችው፣ ለጓደኞቿ አካፈለቻቸው። ይህ ደግነት በኋላ ላይ ሕይወቷን አተረፈው። ጦርነቱ ሊያበቃ አካባቢ ኤዲት በበሽታና በረሃብ ምክንያት መራመድ አቅቷት በሬሶች መካከል ልትሞት ስትል ዳቦን ያካፈለቻቸው ጓደኞቿ ተሸክመው በማውጣት ከሞት አዳኗት። በእንደዚህ አይነት ሁኔታ ጦርነቱ በ1945 ሲያበቃ ኤዲት በሕይወት ተረፈች። ኤዲት ከአካላዊ ገሃነም ወጣች። ወደ አሜሪካም ተሰደደች፣ አገባች፣ ልጆችም ወለደች። በውጭዋ ስትታይ የተሳካላት ሴት እናትና ባለሙያ ሆነች። ነገር ግን አንድ ትልቅ ምስጢር ነበራት። ኦሾዊትስ አሁንም በአእምሮዋ ውስጥ ነበር። ኤዲት ለዓመታት ስለ ታሪኳ ለማንም አልተናገረችም። ስለ ጦርነቱ ሲነሳ ዝም ትላለች። ሰዎች ያለፈ ታሪኬን ቢያውቁ ይንቁኛል፣ እንደተሰበረችና እንደ ጎዶሎ ሴት ያዩኛል የሚል ፍርሃት ነፍሷን ቀፍድዶ ይዞታል። ይህ በስነ ልቦናው ሴክሬት ፕሪዝን ወይም የሚስጥር እስር ቤት ይባላል። በውጯ ነፃ ሀገር ብትኖርም አይምሮዋ ግን አሁንም በዚያች ምሽት በረዶ ላይ በገዳዩ ፊት እየደነሰች ነበር። ኤዲት በየቀኑ የምትሰቃይበት ትልቁ ሰንሰለት የተረፈ ሰው ጥፋተኝነት ይባላል። ለምን እናቴ ሞተች? ለምን እኔ ተረፍኩ? እናቴ ናት ባልል ኖሮ ትተርፍ ነበር የሚሉ ጥያቄዎች እንደ ሰይፍ ደጋግመው ይወጓት ነበር። ደስታ ሲሰማት እንኳን እናቴ የሌለችበት ዓለም ላይ ደስተኛ የመሆን መብት የለኝም ብላ ራሷን ትቀጣ ነበር። ለ50 ዓመታት ያህል ኤዲት በራሷ አይምሮ ውስጥ በገነባችው ምስጢራዊ የሙት ካምፕ ውስጥ ኖረች። በሰዎች መካከል ሆና ብቸኝነት ይሰማታል። በሳቅ መካከል ሆና ጥልቅ ሐዘን ይወራታል። እውነተኛ ነፃነት ማለት ከካምፕ መውጣት ብቻ ሳይሆን ካምፑን ከአይምሮ ውስጥ ማውጣት መሆኑን ገና አልተረዳችም ነበር። ኤዲት በሰባዎቹ ዕድሜዋ ላይ ሆና ስነ ልቦናን ማጥናት ጀመረች። ዶክተርም ሆነች። ሌሎችን ስታክም ግን አሁንም የራሷ ቁስል እንደሚፈሰው ነበር። አንድ ቀን ታዲያ የቪክቶር ፍራንክልን ማን ሰርችንግ ፎር ሚኒንግ የተባለውን መጽሐፍ አነበበች። ፍራንክል በዚያ መጽሐፍ እንዲህ ይላል፣ ሁሉንም ነገር ሊቀሙህ ይችላሉ፣ ነገር ግን ላጋጠመ ሁኔታ የምትሰጠውን ምላሽ የመምረጥ ነፃነትህን ማንም አይነካውም።
እቺ ቃል በኤዲት ልብ ውስጥ ለ50 ዓመታት ተዘግቶ የነበረውን በር አንኳኳች። ኤዲት አንድ መራር እውነት ተረዳች። መደበቅ ማለት ነፃ መሆን ማለት አይደለም። ታሪኳን በመደበቅ ለናዚዎች አሁንም በውስጧ ስልጣን እየሰጠቻቸው መሆኑን አወቀች። እስከ መቼ ነው የናዚዎች ሰለባ ቪክተም ሆኜ የምኖረው ብላ ራሷን ጠየቀች። ኤዲት ትልቁ እስር ቤት ኦሽዊትዝ ሳይሆን እሷ ራሷ የፈጠረችው የፍርሃትና የውርደት እስር ቤት መሆኑን አመነች። ያንን እስር ቤት ለመስበር ደግሞ ወደ ስቃዩ መነሻ መመለስ እንዳለባትም ወሰነች። ለዓመታት ስትሸሸው የነበረውን ያንን ጥቁር ጭስና በረዶ ፊት ለፊት ለመጋፈጥ ቆረጠች። የሰባት አስርት ዓመታት እስር የሚያበቃው እውነቱን ለዓለም ለመናገር ስትደፍር ብቻ እንደሆነ ተረዳች። ከ50 ዓመታት በኋላ ኤዲት አንድ ትልቅ ውሳኔ ላይ ደረሰች። በውስጤ ያለው እስረኛ ነፃ መውጣት ካለበት ወደ ታሰረበት ቦታ መመለስ አለበት አለች። አርጅታለች፣ ግን መንፈሷ ታድሷል። የ70 ዓመቷ ኤዲት ኤገር ለዓመታት በህልሟ ብቻ ወደምታየውና ወደምትፈራው ወደ ኦሽዊትዝ እስር ቤት ተመለሰች። ወደ ካምፑ ስትገባ ያ ያረጀው የሽቦ አጥር አሁንም እዚያው ነበር። የባቡር ሐዲዱም አልጠፋም። ኤዲት በዚያ ምድር ላይ ስትቆም የ16 ዓመቷን ትንሿን ኤዲትን አየቻት። በፍርሃት የምትንቀጠቀጠውንና እናቷን የተነጠቀችውን በገዳዩዋ ፊት እንድትደንስ የተገደደችውን ያችን ትንሽ ምስኪን ልጅ አገኘቻት። ኤዲት እናቷ ወደ ተገደለችበት የጋዝ ክፍል ፊት ለፊት ቆመች። ለዓመታት እኔ ነኝ የገደልኳት የሚለው የጸጸት ጩኸት አይምሮዋን ሲያድመው ኖሯል። ነገር ግን በዚያ ቅስፈት ለራሷ እንዲህ አለች፣ ኤዲት አንቺ የ16 ዓመት ልጅ ነበርሽ። እናትሽን ለመግደል አቅሙም ስልጣኑም ኃይሉም አልነበረሽም። የገደሏት ናዚዎች ናቸው። አንቺ ግን ራስሽን ለ50 ዓመታት ያህል ስትቀጭ ኖረሻል። አንቺ ጥፋተኛ አይደለሽም እያለች ለራሷ መናገር ጀመረች። በዚያች ሰከንድ ኤዲት ራሷን ይቀራለች። አለቀሰች። በነበረው ነገር ሁሉ ባሳለፈችው ነገር ሁሉ አዘነች ከልብ። ለዓመታት ተጎጂ አድርጋ ስታየው የነበረውን ማንነቷን ሰበረችው። ራሷን እንደ ባለ ታሪክ ሳይሆን እንደ ታሪክ ሰሪ ማየትም ጀመረች። ያ ለግማሽ ክፍለ ዘመን አይምሮዋን አፍኖት የነበረው ከባድ ድንጋይ ተፈነቀለ። ኤዲት ከዚያ ቀን በኋላ ነፃ ወጣች። ይህ ነፃነት ግን ናዚዎች ከካምፕ የለቀቋት አይነት ሳይሆን እሷ ራሷ የፈቀደችውና ለራሷ የሰጠችው ነፃነት ነበር። እንዲህ የሚል አዲስ መርህ ለዓለምም አበሰረች። ስቃይ የማይቀር ነው፣ ተጎጂ ሆኖ መኖር ግን ምርጫ ነው። ታሪኳንም በመጽሐፍ ጻፈችው። በሚሊዮን ለሚቆጠሩ ሰዎችም ማስተማር ጀመረች። ትልቁ እስር ቤት አይምሯችሁ ነው፣ ቁልፉ ደግሞ በእጃችሁ ላይ ነው እያለች ብዙዎችን ከራሳቸው የውስጥ እስር ቤት ነፃ ማውጣት ጀመረች። ኤዲት በዘጠናዎቹ ዕድሜዋ ላይ ሆና እንኳን ልክ በ16 ዓመቷ እንደነበረችው ዳንሰኛ አሁንም በመንፈሷ ትደንሳለች። አሁን ግን ለገዳዩዋ ሳይሆን ለፈጣሪዋና ለነፃነቷ ነበር። ኤዲት ዛሬ ዘ ቾይዝ ወይም ምርጫው በሚለው መጽሐፏና በትምህርቶቿ የምታስተምረው አንድ ነገር አለ። እኛ ሰለባዎች አይደለንም፣ እኛ በሕይወት የተረፍን ሰርቫይቨሮች ነን ትላለች። ኤዲት ዛሬ በዘጠናዎቹ ዕድሜዋ ላይ ሆና በሺዎች የሚቆጠሩ ሰዎችን ከውስጥ እስር ቤታቸውን ነፃ እያወጣች ነው። ትልቁ እስር ቤት አይምሯችን ነው፣ ቁልፉ ደግሞ በእጃችን ላይ ነው እያለች ደጋግማ ታስተምራለች። ውድ ተመልካቾች፣ የኤዲት ኤገር ታሪክ የሚዘጋው በታላቅ ድል ነው። ይህ ታሪክ የሚነግረን አንድ መሠረታዊ እውነት አለ። ያለፈ ታሪካችሁን መለወጥ አትችሉ። ነገር ግን ለታሪካችሁ የምትሰጡትን ትርጉም ዛሬ አሁኑኑ መለወጥ ትችላላችሁ። አሁን ራሳችሁን በጥልቀት ተመልከቱ። ልክ እንደ ኤዲት እናንተም ዛሬ ነፃ ሆናችሁ ሳለ ነገር ግን በውስጣችሁ በሰንሰለት ታስራችሁ ሊሆን ይችላል። ምናልባት ያለፈ ስህተታችሁ አትረቡም እያለ ያሳድዳችሁም ይሆናል። ምናልባት በልጅነታችሁ የደረሰባችሁ በደል ወይም ስቃይ ደስተኛ መሆን አትችሉም፣ አይገባችሁም የሚል አጥር አጥሮባችሁም ይሆናል። ምናልባት ዛሬ እናንተም እንደ ኤዲት ለዓመታት የደበቃችሁት ቁስል ይኖራችሁም ይሆናል። ምናልባትም ደግሞ ባላደረግኩት ኖሮ በሚል ጸጸት የታሰረ ልብ ይኖራችሁም ይሆናል። ልክ እንደ ኤዲት የነፃነታችሁን ቁልፍ ፈልጉ። ይቅርታን ለራሳችሁ ስጡ። ስቃያችሁን እንደ እስር ቤት ሳይሆን ወደ ትልቅ ማንነት እንደሚያሻግር መንሰላል ተጠቀሙበት። መዳን የሚጀምረው መደበቅን ስናቆም ነው። ስቃያችሁን እንደ ሸክም ሳይሆን እንደ ጥንካሬ ምንጭ ተመልከቱት። ኤዲት በገዳዩዋ ፊት መደነስ ከቻለች እናንተም ዛሬ ባላችሁበት ፈተና ውስጥ መቆም ትችላላችሁ። ማንም ሰው የእናንተን ውስጣዊ ሰላም ሊወስድባችሁ እንደማይችል እወቁ። ቁልፉ እናንተ እጅ ላይ ብቻ ነው። የኦሽዊትዝ አጥር ሊያስራችሁ ይችላል፣ የአእምሯችሁ ፍርሃት ግን ሊገድላችሁ ይችላል። ኤዲት በ90 ዓመቷ ነፃ ነኝ ስትል የነገረችን ያንን የአእምሮ እስር ቤት ሰብራ በመውጣቷ ነው።
ዛሬ እናንተም ያንን አልችልም ወይም እኔ እስረኛ ነኝ የሚል ሰንሰለት ሰባብራችሁ ውጡ። ሕይወት ትርጉም የምታገኘው እናንተ ለመኖር ስትመርጡ ብቻ ነው። አይምሯችሁ እስር ቤት ሊሆን ይችላል፣ ወይም ደግሞ መጫወቻ ሜዳም ሊሆን ይችላል። ምርጫው የእናንተ ነው። ዛሬ ያንን የውስጥ እስር ቤት ሰባብራችሁ ውጡና በአዲስ መንፈስ ሕይወትን መኖርና ማጣጣም ጀምሩ። ይህ ታሪክ ዛሬ ለእናንተ ብርታት እንደሚሆናችሁ ተስፋ አደርጋለሁ። የኤዲት ኤገር ታሪክ ለሌሎችም እንዲደርስና እንዲማሩበት ለማድረግ ቪዲዮውን ላይክና ሼር ማድረጋቸውን እንዳትረሱ። እናንተስ ዛሬ አስሮ ይዞኛል የምትሉት ያለፈ ታሪካችሁ ምን ይሆን? ከዚህ ታሪክስ የወሰዳችሁት ትልቁ ትምህርት ምንድን ነው? ሐሳባችሁን ኮመንት ላይ አጋሩኝ፣ ሁሉንም አነበዋለሁ። እንደዚህ ያሉ የስነ ልቦናዊና እውነተኛ አስተማሪ የታሪክ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።